አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። ያው ብዕሬ ጠፍቷል ብያችኋለሁ አይደለ? በጠፋ ሰዓት ይኸው እንደዚህ ተደርጓል ማለት ነው። ፍራሼ እንደዚህ ተደርጎ በዛው ነው የተሰወረው ማለት ነው ብዕሩ። ምክንያቱም ያው ልጆች ናቸው የወሰዱት ማለት ነው። ያው የራሳቸው ነው በነገራችን ላይ የራሳቸው እስክሪብቶ ነበርና ምንም ማድረግ አይቻልም። ተክፍሌ መጥተው ዘርፈውኝ ሄደዋል ማለት ነው። እና ምንድነው ዛሬ ያመጣሁላችሁ? ይህንን አምጥቼላችኋለሁ። እስቲ ምንድነው ገምቱ ገምቱ፣ ተመከፈቱ በፊት ወርቅ ነው የሚመስለው። ይህንን የሚያመዝን ወርቅ እንኳን ቢኖረኝ ምን አለ አሁን ይህንን የሚያመዝን ቢኖረኝ ትበቃኝ ነበር ለእኔ። እና እስኪ ላሳያችሁ ምንድን ነው። አላህ አላህ፣ ያሰላም 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 ያሰላም። አያችሁ እናንተው ምንድን ነው ግን አውቃችሁታል? እየበላን ነው ዛሬ ማወራችሁ ፈታ የምንለው ማለት ነው። ቢስሚላህ ይህንን ይመስላል ማለት ነው። ትዝታ ምናምን ያለባችሁ ይህን በልታችሁ ምን የተፈጠረ ነገር አለ? ድሮ ማለት ነው። ድሮ የዘጋው ይናገር። እናቱን ተጣርቶ የሚያውቅ ይሄ ዘግቶት ተናገሩ። አባቱን ተጣርቶ የሚያውቅ እኔ አባቴን ነበር የምጣራው። ከምሬ እንደው እናቴን አይደለም የምጣራው አባቴን ነበር የምጣራው ሲዘጋኝ ማለት ነው። ወላሂ እየቀለድኩ አይደለም። የልጅነት ነገር ነው። ምን እንዳያስጠላችሁ የልጅነቴን ትውስታ ነው ያወጣሁት። እና እንብላ ብያለሁ፣ እንብላ። እና ይሄው ሳውዲ አረቢያም አለ ማለት ነው። ነገርዬው እኮ አረብ ቁልቋል ነው እኮ የተባለው አይደል? እንደ አረብ ቁልቋል ነው የተባለው። ስለዚህ የነዚሁ ነው መሰለኝ፣ የነዚሁ ማለት ነው። ፍራሽን አበላሽቼ ነበር። እንግዲህ ሸቃሊት ስትማርጥ እንዲህ ነው የሚያደርጋት ማለት ነው። መኝታዋ ላይ ነው ይዛ ወጣ ጉፍ የምትለው። ወይኔ ጉዴ! መኝታዬ ላይ ይዤው ጉፍ አልኩ እኮ ይዤው መጣሁ። በቃ ምንም ማድረግ አይቻልም። እና ውጭ ምናምን መቅረጽ ስለማይመቸኝ ነው። በነገራችን ላይ ኩሽና ምናምን መብላት እችላለሁ፣ ግን ኩሽና በበላ መቅረጽ አልችልም ማለት ነው። ሰዎቹ ምናምን እንዲያውብኝ አልፈልግም ስቀርጽ ለእናንተ እንትን ስል ማለት ነው። ለዛ ብዬ ነው መኝታ ክላሴ ይዤ የመጣሁት ማለት ነው። ይህን ይመስላል። እና እስኪ ይህንን ትውስታ ያለባችሁ ጻፉ፣ የምር ጻፉ፣ ምንም ሳትዋሹ ማለት ነው፣ ሳትደብቁ ምናምን። ዘግቷችሁ ያውቃል? በዛ ሰዓት ማንን ተጣራችሁ? እኔ ትልቁ ጥያቄ ነው ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰሞኑን ጠፋ ብያለሁኝ። ያው ብዕሬ ስለሌለ ነው። በእጄ መጻፍ እንትን ላይ መጻፍ አልወድም። ስልክ ላይ መጻፍ ብዙም አይደለሁም። በእስክሪብቶ ነበር የሚቀለኝ ማለት ነው። ጫር አድርጌ ቶሎ ግልግል ለማለት ማለት ነው። እንደዛ ስለሆነ ነው ግጥሙን ጋብ ያደረኩት። እንሻላ ይቀጥላል። ብዕሬ ደግሞ ጠፍቶ አይቀራትም፣ ይፈለጋል። ማደኛም ቢሆን አወጣበታለሁ። አይቀርም ማለት ነው። እና እየበላን በቃ ዋው ነው፣ ዋው ነው። ይለያል አልኳችሁ። ሱካርነቱ ለራሱ በጣም ነው የሚለየው።
እሾህ እኮ ደግሞ መርዝ ነው ወላሂ። እና እንደዛ አድርገን ከበላን በኋላ ምንድን ነው የምናደርገው? ይሄን እንጠጣለን። ሃይላንዱን አይደለም እያሳየኋቸው ያለሁት ውስጡ ያለው ነው። ሃይላንዱ የውሃ ነው። ከዛ ውስጡ ደግሞ እኔ ሌላ ነገር አድርጌበታለሁ ማለት ነው። ይሄ የሴቶች ጉዳይ ነው። የሴቶች ጉዳይ ነው እንግዲህ ቦርጭን ለመከላከል ነው። ቦርጭን ለመከላከል ያው ትርፍ የሆነ ነገር እንዳይመጣ ማለት ነው። እንዳይመጣ ለመከላከል ሎሚ ነው። ሎሚና ውሃ ነው። እንደ አሲር ፈጭቼ ሎሚውን ማለት ነው። ይህን ይመስላል። ወደ ሀገሬ ልጆች አበረታቱኝ። ላይክ አድርጉ፣ ሰብስክራይብ አድርጉ። በቃ ከጎኔ ቁሙ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።